አባቴ ሙት ያነበብኩት ቴክስት በጣም በጣም ያሳዝናል። የሰው ምላስ ፈርቶ እቤት ነበር የሚውለው አሉ። አያሳዝንም? አያሳዝንም? ይሄ በጣም ያሳዝናል። በጣም እውነት። አሁን እንደውም ሞር ተሰማኝ፣ ሞር አሳመመኝ። ያሳዝናል። ችጋራሞች እንደዚህ እኮ ነው ሰውን የሚያደርጉት። ሁሉንም ሰው በቃ በምላሳቸው ይሰብሩታል፣ ያጣምሙታል፣ ይገሉታል። እንደ ሀበሻ ምላስ መርዝ አለ እንዴ? አሸማቀቁት። ኦ ማይ ጋድ! ምንድን ሀበሻ ሞቶ ራሱ ያሾፋል በሞቱ። ወይኔ ወይኔ ወይኔ! ያ ኩንዬ ፈጣሪ ሆይ! እኔ በመድኃኒት ብቻ መስሎኝ ነበር። ለካ በሰው ምላስ ነው እንዴ ከቤቱ መውጣት የነበረው? አፈር ብሉ፣ እውነት አፈር ብሉ። አስዋል በጣም ያሳዝናል። ያውም የተሸማቀቀ። እኔ እኮ አንድ ጊዜ ቪዲዮ ሰርቼ ወንድሜ ቶሎ አጥፊያለኝ፣ ቶሎ አጥፊ ይህንን ቪዲዮ። እሱ ወዶ መሰለሽ እንዴ እንደዚህ ወፈረው አለ። ኧረ እኔ እኮ ዝም ብዬ ነው አልኩት። ያሳዝናል በጣም በጣም ነው የሚያሳዝነው። ኤንዌይ እኔ እንደዚህ ማሰቀየው እንደዚህ ተደርጎ ቡጡ ይወራል ወሬ ለጋሲ ነው አለችው። ያ ይወራል። አምን ኩንሻዬ ሂዝ ፓርት ኦፍ አስፔፔ ወሳፕ እጂ እንዴት ናችሁ ኩንሻ? እኔ አስፔፔን ሰላም ስለው ያስቀኝ ጀመረ። ለምን እንደሆነ አላውቅም። ኤኒዌይ በመጥፎ ነይ ለምን ትፈሪያለሽ? ነይ ለምን ትፈሪያለሽ ኩንሻ? አለስ አንቺ ሙድ ለመያዝ ምናምን ብለሽ ማታወሪ ነገር ከሆነ you don't have to። አባባሌ ሰው በህይወትም እያለ ህይወቱ ካለፈ በኋላም ሲነገርለት ያ ሰው ፕሬዘንት ነበር ማለት ነው። ገባሽ? እንዳልነበረ ግን ዲስሚስ አድርጎ ዝም ማለቱ ራሱ መጥፎ ነው እንዲሁም እንዲህ አይነት ወሬ እየተወራ ምናምን ደስ ነው የሚለው። በቃ he was present እኛ ጋር ነበረ። አሁን ሄዷል፣ በቃ ወደማይመለሰው ዓለም ሄዷል። የተሻለ ቦታ ነው ብዬ እኔ በግሌ አስባለሁ። የእውነት እኔ የሞቱ ሰው ስሰማ እንዴት እንደምደሰት እንዴት እንደምቀና ታድሎ ነው ማለት አባቴ ሙት because በቃ ግልግል ነው ከዚህ ዓለም ላይ። ኤኒዌይ አው እቤት ልግባና በደንብ ተሳተፋለሁ። ኩንሻ እንትና ግን በሰላም ነው? ሮሚያውን ቅድም እየሰማው ነበር የሆነ ሪከርድ አይባልም። አንዳንዴ ሰው ከሞተ ነፍስ ይማር ታያለሽ ባትጁ ምን አለች? አይ በቃ በሰው ሀገር ራሱ ስንት እንትን እያለ ይሞታል አይደል እንዴ? እዛው ከሱ ጎን ይቅበሩሽ ምናምን አንዷ ኮሜንት ላይ ጽፋላት ነው መሰለኝ እንትና እኮ ሞተ ብላ ደጋግማ አይባልም። አንዳንዴ አማረልን ብለን የምናረጋቸው ነገሮች ይደብራሉ። ነውር ነው። ሱሱዬ ናት። ቴንክ ዩ። እውነት ለመናገር አጉል ማለት ኦፍ ኮርስ ልክ ነው፣ ብዙ ሰው ይሞታል። ግን ደግሞ ይሄ ህዝብ ሁሉ የሚያውቀው ሰው ነው። ለሚሞቱት ሁሉ እናዝናለን እኮ፣ ግን ህዝብ ሁሉ የሚያውቀው ጨዋ ሰው ነው። ገባ? አንድ ግለሰብ ቢሞት ነፍስ ይመስላል። ህዝብ ሁሉ የሚያውቀው ከሆነ እኔ እንኳን ከይቅርታ ጋር ፎቶውን ቁጭ አድርጌ ማውራት አልቻልኩም። እውነት ሌላ ጨዋታ ለማውራት እንዴት ብዬ ነው ፎቶውን ቡጡዬ ነው ማሳክ ፈለግሽማ አንሹ። ግን ምን ልልሽ ፈልጌ ነው ይዶንዱ ምንም አይነት ስህተት አላደረግሽም። ፎቶውን አረግሹ ማለት እንደውም በቃ ይሄ ሰውዬ ይሄ ሰማይን በለው ይዝ ዋን ኦፍ እንትን ነበረ፣ ጀግና ነበረ። አሸማቆትም ከነበረ አሸማቆት ነበረ ምንም እኮ አላደረግሽም። ግን እኔ ይደብረኛል እንደዚህ አይደለም ካልሽ ደግሞ አንሹ እንጂ እውነት ለመናገር እኔ በቃ አለፈ አይደለ? ሬስት ኢን ፒስ ነፍሱ ወደ ላይ ትሄዳለች። እኔ እንደዛ ነው ማምነው። እግዚአብሔር ለቤተሰቦቹ ለሚወዱት ሰዎች ጽናቱን ይስጠው። አባፍዛት ግን ምንም ምን ቀይረው ነገር የለም። ሪያሊቲው ያ ነው። ፎቶ ስለተለጠፈ አይደለም፣ ቀብሩ ላይ ስለደረስኩ አይደለም። የፈለገ ባረግ አሁን እሱ በቃ የማይመለስበት ዓለም ላይ ተቀላቅሏል። ያ ነው ለኔ ሜክ ሴንስ። ስለሱ ግን ጥሩ ማውራት፣ ፎቶ መለጠፍ ምናምን እንዲያውም ሞር እንትን ነው የሚመስለኝ፣ ቦነስ ነው ለሱ። በቃ ይታወሳል። መረሳት እኮ ነው የሌለበት። ሰው እኮ ሞተሽ እኮ የማንም ሰው እኮ ይረሳል።
ሲታወስ ግን ደስ ይላል። ያለፈ ሰው ሲታወስ እንደዚህ ተብሎ ሲነገርለት ደስ ይላል። በተረፈ አንዳንድ ሰዎች ኤኒዌይ በጂንስም እናመሰግናለን። ምን ማለት ነው? ያ ሂሶለነር ፒሰን ቤቲ ለእንደዚህ ምልክት አትላኩ፣ ይዘጋል። እኔማ ምንም አላደረኩም፣ ግን እንደዚህ ፎቶ መለጠፍና አሁን እኛ የሆነ ጨዋታ ከመጣ መሀል ላይ እንዴት ያልኩሽ እኮ ቤቲ መቷችን የሆነ ጨዋታ ምናምን መሀል ላይ ስንስቅ እንደዚህ ቁጭ አድርገ ነው ኩኒ እኔ አሁን አንቺ እኮ አድርጊ፣ ግን ምንም ማለት አይደለም። አባባሌ ነገርኩሽ እኮ አለመታደል የኛ ሀገር ካልቸር ሌላ ሆኖ ነው እንጂ ሌላው ዓለም ላይ ብታይ ሙዚቃ ከፍተው ኢንተርቴን እያደረጉ ይሄ አልተለመደም። እኛ ሀገር ግን ስታስቢው ማነው ሰማይን በላውን እዚህ ጋር ፎቶ ለጥፈን ስናወራ ስንስቅ we are having our time። ምንም እሱን እኮ ምንም ያደረግነው ነገር የለም። መጥፎ ነገር አይደለም። ስለሱ አይደለማ የምናወራው ገባችሁ እኮ የገባ ሰው ያስታውሷል። እኔ አስቀምጪው አንሹ እያልኩሽ አይደለም፣ ግን ለኔ የሚሰጠኝ ትርጉም ምንም ማተር አያደርግም የሚል ነው ያለ እኔ እምነት። ግን አይ እኔ እንደዚህ አልለመድኩም ይደብረኛል ካልሽ አንሹ። ለመሰለሽ እኛን የምናስበውና ሰው የሚሰጠው ከጨዋታችን ጋር ሰው የሚሰጠው አመለካከት አንድ ላይ ሆን ይችልና ጥሩ አይሆንም። እሺ እኔም ተሳቀቅኩኝ። እሺ ዋርኒንግ ሰጠኸኝ። ቴንክ ዩ ዋርኒንግ ሰጥቶኛል ለጠቅላላ እውቀታችሁ። እሺ ቆይ ልቀይረውና ሌላ ፎቶ ይሄንን ላርገው። ሶሪ ጋይስ ስለሱ ብያወራም ቢሆን ኑሮ በኔ የቡጡም ልክ ነው፣ ግን እኔ እንደራሴ ባረገው ይሻላል። እንደራሴ ደግሞ መሀል ላይ እዚህ ቁጭ አድርጌ ሌላ አጠውጠው ቀጠውጠው የሚባል ወሬ ባወራ ይደብረኛል። ለዛ ነው ይቅርታ ጋይስ። ቴንክ ዩ ዘቢባዬ። ያው ዘክረሽዋል፣ አስታውሰሽዋል። አሪፍ ነው መደረጉ። ምንም እንደው ጥሩ ነው። ኪዊን ያ መደረጉ ፎቶ ስልሽ አርገሽ እንትን በቃ ማስታወስ ነው። ያው ገብቶሻል። የሰራውን ምናምን ክሬዲት መስጠት ነው። እኔ በዛ አንግል ነው የምወስደው። ወይ እናንተ አይተውተው። አስፔፔ ግን ሀሳብ በጣም ሼር እያደረግን መተናል። ሌት ከተስማማን በኋላ ተፍራቻ ነው ተፍራቻ ነው። አትፍራ ነገር አሰጣይ ማንቺ ምን ሆነሽ ነው? አስፔፔን ሳይ ኦፕን ማይንደር ነው። አይ ከምር ኦፕን ማይንደር ነው። አንቺ እኮ ያኔ እኮ ዝም ብለሽ አልኩሽ እንጂ ቡጡ ነይ ቴስት ነው ኩይኒሻ። እኔ ሰውን ቴስት አድርጌ ነው የምቀርበው ታውቂያለሽ። ሳምታይምስ ነገረኛ ነው። ግን አይ የለም ለምን ጄኮ የምር ብጠላኝ ብሎክ ታደርገኝ ነበር። እሷም ዝም ብላ እንደ ነገሩ ነው። ገብቶሻል። ከልቧ አይደለም የምጠላኝ ብዬ ነው። ብጠላኝ ያታለሁ እዛ ልጆን ምናምን ሲገቡ ታደርገኝ ነበር። ምን ይሆን በቃኝ አለች። እንኳን ያላነሳችሁ ሚክሮስዋ። እኔ ግን አንድ ነገር ልነግራችሁ ነው። ብዙ ነገሮች ብናወራም ቴንኪዩ ጄ ዋዬ ቴንኪዩ። ብዙ ነገሮችን ብናወራም ግን አሁን ዛሬ አንድ ነገር ልነግራችሁ መጥቼ ነው እፈልጋለሁ። መቼም ሳጂን የማያውቅ ሰው ያለ አይመስለኝም። ሳጂን ታውቃታላችሁ? ሳጂ ሽቶ ኖርዌይ የምትኖረው አይደል? ጄሪ ያ ባይዘዌ ሳጂን ስለ እውነት ለመናገር በሚያሳዝን ሁኔታ ሆትሻዬ ቴንኪው እውነቷን ነው። ሆትሻ ልብ ልካለች ሜምበር ለመሆንና እናንተም ሜምበር ሁኑ ከላይ። ያ ለምን መሰላችሁ እንደዚህ ምለው? ሌባ አይደለችም ብርቂ፣ ሳጂ ሌባ አይደለችም። ኦኬ እኔ ቴንክ ዩ ጋይስ። እኔ የተናገርኳት ሳጂን ለዝሆኔ እንትን ስለሰጠች ነው፣ አንበሳ ስላወረደች ነው። ከዛ በኋላ ተናግሪያት እሷ የሰጠችኝ መልስ ደግሞ ትክክለኛ። ቴንክ ዩ ሆትሻ፣ ትክክለኛ። ኦኬ ስለ እውነት። አሁን ግን የሳጂን ከዚህ በፊት አንድ አሌክስ ምናምን የሚባል እንትን ለጥፏት ፌስቡኩ ላይ ፎቶዋን አድርጎ ምናምን ያደረገችውን የሆነችውን ምናምን ሳየው ሳጂን እሷን ሳይሆን ሳጂን ሳይሆን እየጠሏት ያሉት አሁን እውነት ለመናገር
ሳጂ ማንነቷን ነው እየጠሏት ያለ። እሱም የጻፈው ነገር በ80 ሺህ ቅብርጥስ የሆነ ዝም ብሎ የማይረባ ነገር ነው። ግን አሁን ላይ ሳየው ኢንስታግራም ውስጥ ገብተው የእሷን ፎቶ አውጥተው ለጥፈው የትግራይ ክልል ባንዲራ አድርጋ በዛ በጦርነት ሰዓት ፎቶ የተነሳችው ምናምን ልክ እሷ ነፍሰ ገዳይ ወንጀለኛ ትልቅ ታሪክ እንደሰራ ሰው ምናምን በቃ ትልቅ ወንጀል እንደሰራ ሰው አድርገው ሲያብጠለጥሏት ሳይ በጣም አሳዘነችኝ። ይቺ ልጅ ልጆቿን አቅፋ ትዳሯን ይዛ ቤቷን የምትመራ ሰው ነች። በዚህ ደረጃ ለምን እንደዚህ አስፈላጊ እንደሆነ አስፈላጊነቱ አልታየኝም። ቱ ቢ ኦነስት ለምን ምንድነው ማለት ምንድነው ምክንያቱ እንደዚህ የምትሰደብበት? ሆትዬ ቴንኪዩ ማሪ። ለምንድነው በዚህ ደረጃ እንደዚህ የምትሰደብ? ወረ በለ ሆትሻ ምርቃ ነው ሰፍቷል። ሰፋ ሆትሻ ሰፋ። ቴንኪዩ ሆትዬ። እና ለምንድነው ምን አጠፋች? ሆትሻ ናት። ባለፈው ልቤ ድምድም ባላልክም ነግሪያት ነው ልብ ድምድም። ሆትዬ ዳንክሽን ቀልቡ ቀጣ ነው። አሁን አስፔሽ ቀረሽ ግን ሆትሻ ይቅር ብቻ ሌላ ያስፈልጋል። ሆትዬ ቴንኪዩ በጣም አስፔ ማውራቱ አስፔ ጨነቀው። አስፔ አይዞህ። አይ እኔ የሆነ እንትን መስሎኝ ነው ኪልሻልና አመሰግናለሁ። ገብቶኛል። በአመስግናል በጣም ነው አመሰግናለሁ። ስለ እውነት ለመናገር ምንድነው እቺ ልጅ ያጠፋችሁ ጥፋት? ምንድን ያጠፋችሁ? የተለየ ጥፋት ያጠፋችሁ ነገር አለ እንዴ? በዚህ ደረጃ አዎ እንዴ ትግራዊቲ ነች። በዛ ሰዓት ህዝቧን ሰፖርት አድርጋለች። ያ ግን ወንጀል አይደለም። እኔም ሁላችሁም እንደምታደርጉት አድርገናል። እውነት ለመናገር እዚህ ጋር አረንጓዴ ቢጫ ቀይ ለጥፌ ከጀርባ መርዝ ብረጭ በምን ታውቃላችሁ? ለማስመሰል እዚህ ጋር እኔ ኢትዮጵያ ያልኩ ከጀርባ መርዝ መርጨት አልፈልግም። ኢትዮጵያ ብዬ ካልኩኝ ስለ ኦሮሞም፣ ስለ አማራውም፣ ስለ ጉራጌውም፣ ስለ ትግራዩም ስለ ሁሉ ድምፅ መሆን አለብኝ። አርሲ ላይ ስለሚሆነው ሁሉ ድምፅ መሆን አለብኝ። አዘርዋይስ ግን እኔ እዚህ ጋር መጥቼ አጉል ኢትዮጵያ እየተጫወትኩኝ ከኋላ ሰውን ምገልና ማርድ ከሆነ ትክክል ነው ብያለሁ። ምንድነው እቺ ልጅ ያጠፋችው በዚህ ደረጃ እንዴ? ስሟን ምኗን ምንም ቢሆን እውነት ለመናገር እቺ ልጅ እዚህ ቤት ውስጥ ይሄ የምን ዘር ነው ሳትል በጣም ብዙ ሰው ረድታለች። ብዙ ሰዎችን የረዳች ልጅ ነች። በዚህ ደረጃ ስትሰደብ፣ በዚህ ደረጃ እንደዚህ ስትደረግ ማየት ትክክል አይደለም። ባለፈው የሆነ ጭራቁ ነው መብረቁ የሚባል ልጅ ያልሆነ ማህሌት ነሽ ብለው የማይጠየቅ በዓለም ላይ እኛ በሰለጠነ ሀገር የደደበ ጭንቅላት ፓስፖርትሽን አሳይ። የማን ነው ፓስፖርት አሳይ ብሎ የሚጠይቃችሁ? የሌለ ጥያቄ ፓስፖርትሽን አምጪ፣ ምንሽን አምጪ። አላመጣም አላሳይም ብላ በህግ መሄድ የምትችል ልጅ በቃ ስላላወቀች እሺ ብላ ፓስፖርቷን ለሀቢባ ሁሉ ላከችላት። ይሄ ትክክል ነው እንዴ? ይሄ እኮ ፍጹም ትክክል ያልሆነ ነገር ነው። እውነቱን ተናግሮ እውነት ለመናገር የመሸበት ማደር መጣላትም ከሆነ ከእውነት ጋር ነው እንጂ እኔ የኔን ስትረስ የኔን ጭንቅ የቤቴን ጣጣ የሚያሳምመኝን ነገር ላለማውጣት በሌላ ሰው ጭንቀትና በሽታ መደሰት የለብኝም እንዴ። ይቺ ልጅ ምን አለ? የልጆች እናት ናት፣ ትዳር አላት፣ ቤት ያላት ስርዓት አድርጋ የምትኖር ሽቷን ነው የምታስተዋውቀው። ታስተዋውቅ፣ መብቷ ነው እንዴ። ሰው ገሎም ታውቋል። ግደለውም ብሎ እኮ ስሙ ሳይጠራ እየተካበም ይቀመጣል አይደል እንዴ? ግደለው አለች፣ አላስገደለች። ለህዝቧ ነው፣ ግዴቷም ነው። የውዴታ ግዴቷ ነው። ይሄ ትክክል ነገር አይደለም። ሁላችሁም ይሄንን ነገር የሚደረገውን ነገር በጋራ ማስቆም መቻል አለብን።